ተጨማሪ ሞቲቬሽን አያስፈልግም። ለምን ተጨማሪ ሞቲቬሽን ወይም ተነሳሽነት አያስፈልግም? የምትፈልገው ተግሣጽ ነው። ሰላም ውድ የቻናላችን ቤተሰቦች፣ ዛሬ ምናልባትም ያልጠበቃችሁትን እውነት ይዘንላችሁ መጥተናል። ሁላችንም ተጨማሪ ተነሳሽነት ወይም ሞቲቬሽን እንፈልጋለን። ነገሮችን ለመጀመር፣ ለመቀጠል፣ ግቦቻችን ላይ ለመድረስ ውስጤን የሚያነሳሳ ነገር እንሻለን። ነገር ግን እውነታው ምንድነው? ተነሳሽነት በራሱ ችግር ነው። አዎ፣ በትክክል ሰምታችኋል። ተነሳሽነት ወይም ሞቲቬሽን መጠበቅ ችግር ነው። ችግሩ ተነሳሽነት ላይ መደገፍ ነው። ዛሬ የምነጋገረው ለምን ተጨማሪ ተነሳሽነት እንደሚያስፈልጋችሁና ከዚህ ይልቅ ዲሲፕሊን ብቻ እንደሆነ ነው። ይህ ለብዙዎቻችሁ ምቾት ላይ ሰጥ ይችላል፣ ግን እውነት እንነጋገራለን። ክፍል 1 የተነሳሽነት ወጥመድ፣ ያልተረጋጋው ኃይል። እስኪ ራሳችሁን ጠይቁ። ስንት ጊዜ ነው በአዲስ ተነሳሽነት አንድ ነገር የጀመራችሁት? አዲስ የሥራ ዕቅድ፣ አዲስ የጤና ፕሮግራም፣ አዲስ የጥናት ልምድ። መጀመሪያ ላይ ከፍተኛ ጉልበት ይሰማችኋል፣ ዓለምን የመቀየር ስሜትም ይሰማችኋል። ነገር ግን ከጥቂት ቀናት፣ ሳምንታት ወይም ወራት በኋላ ያ ጉልበት ሙሉ በሙሉ ይጠፋል። የሥነ ልቦና ባለሙያዎች እንደሚናገሩት ተነሳሽነት ከስሜት ጋር የተያዘ ስሜት ነው። በፊልም አይተን፣ መጽሐፍ አንብበን ወይም አንድ ሰው ሲያነሳሳን ሰምተን ልክ እንደ ፍቅር ስሜት ይሆናል። ሲመጣ አሪፍ ነው፣ ግን ሲሄድ ምንም አይታይም። ወይ ደግሞ እንደ ነዳጅ ይሆናል። ነዳጁ እስካለ ድረስ መኪና ይሮጣል፣ ነዳጁ ሲያልቅ ግን ያቆማል። ተነሳሽነትም እንደዛው ነው። ውጫዊ፣ ጊዜያዊና እጅግ ያልተረጋጋ ስሜት። በእሱ ላይ ተማምነን ከሆነ ውሎ አድሮ መውደቃችን አይቀርም። ታዲያ ዘላቂ ለውጥና ስኬት የሚመጣው ከምንድን ነው? የሚመጣው ከተግሣጽ ወይም ዲሲፕሊን ነው። ተግሣጽ ወይም ዲሲፕሊን ማለት አንድን ነገር ለመስራት ስሜት ባይኖረንም እንኳን ትክክል እንደሆነ ስለምናውቅና በግቦቻችን ስለምናምን የምንሰራው ነገር ነው። ተግሣጽ ውስጥ ባህሪያችን ነው። ታዋቂው ሮማ ፈላስፋ ሴኔካ እኛ የምንሰቃየው በነገሮች ምክንያት ሳይሆን ነገሮችን በምንመለከትበት መንገድ ነው ይላል። ተግሣጽ ስሜታችንን ችላ ብለን በውስጣችን ያለውን እምነትና እውቀት ተጠቅመን ወደ ተግባር የምንገባበት መንገዳችን ነው። ስሜታችን ከማዳመጥ ይልቅ ግባችንና የምንፈልገውን ውጤት እናመጣለን። የስኬታማ ሰዎችን ተሞክሮ በምናይበት ጊዜ በዓለም ላይ ትልልቅ ስኬታማ ሰዎች ከእነሱ መካከል አንዳቸውም ሁልጊዜ ተነሳሽነት ይሰማኝ ነበር አይሉም። ይልቁንም በየቀኑ ያሰቡትን ለመስራት እገደድ ነበር ነው የሚሉት። ጠዋት ለመነሳት ስሜት ባይኖራቸውም ይነሳሉ። መስራት ባይፈልጉም ይሰራሉ። መለማመድ ባይፈልጉም ይለማመዳሉ። ምክንያቱም ተግሣጽ ስላላቸው ነው። ተግሣጽ ልማድ ይሆናል። ልማድ ደግሞ ሁለተኛ ተፈጥሮ ነው። ክፍል 3 ተግሣጽን እንዴት ማዳበር ይቻላል? ተግሣጽን እንዴት ማዳበር እንደምንችል አሁን እናያለን። ከባድ ሊመስል የሚችል ነገር ነው፣ ግን አይደለም። ተግሣጽ ትልልቅ የሚያስፈሩ ነገሮችን በመስራት አይጀምርም። በትንንሽ ወጥነት ባላቸው እርምጃዎች ይጀምራል። አንደኛ፣ በትንሽ ነገር ጀምሩ። ለምሳሌ በየቀኑ 10 ደቂቃ መጽሐፍ ማንበብ፣ 5 ደቂቃ የአካል ብቃት እንቅስቃሴ ማድረግ፣ 1 ብርጭቆ ውሃ መጠጣት። ዋናው ነገር ማድረግ መጀመራችን ነው። ሁለተኛ፣ ወጥነትን ወይም ኮንሲስተንሲ አዳብሩ። ምንም እንኳን ትንሽ ቢሆንም በየቀኑ አድርጉት። አንድ ቀን ካደረጋችሁት በነገው ዕለት ለመቀጠል ራሳችሁን ያስገዳችኋል። ሶስተኛ፣ እቅድ አውጡ። ማድረግ የምትፈልጉትን ነገር በግልጽ ጻፉ። መቼ፣ የትና እንዴት እንደምታደርጉት ታቀዳችሁ በትክክል መፈጸም ትችላላችሁ። አራተኛ፣ ከአካባቢያችሁ ጋር ተባበሩ። የሥራ ቦታችሁን፣ ቤታችሁን፣ ግቦቻችሁን በሚያበረታታ መልኩ አዘጋጁ። ትኩረታችሁን የሚበትኑ ነገሮችን አስወግዱ። አምስተኛ፣ የሂደቱን አካል ውደዱ እንጂ ውጤቱ ብቻ ትኩረት አታድርጉ። ተግሣጽ ማለት በሂደቱ ውስጥ ያለውን ምቾት ማሸነፍ ነው። ይህንን የምትችሉት በሂደቱ ራሱ ውስጥ ዋጋ ስታገኙ ብቻ ነው። ተግሣጽ ማለት ራሳችን መቅጣት አይደለም፣ ራሳችን ለከፍተኛ ስኬት የምናዘጋጅበት መንገድ እንጂ። ስሜታችን ምንም ይሁን ምን ግባችን ለማሳካት የምናደርገው ቁርጠኝነት ነው። በመጨረሻም ውድ ተመልካቾቻችን ተነሳሽነትን አትጠብቁ። እሱ እንደ ማዕበል ነው፣ ይመጣል፣ ይሄዳል። ነገር ግን ተግሣጽ እንደ ምሰሶ ነው። የትኛውን ይዘን መጓዝ እንፈልጋለን? የምትፈልጉት ለውጥ በእጃችሁ ላይ ነው። ስሜታችሁን ችላ ብላችሁ ትክክል ነው ብላችሁ የምታስቡትን ነገር በየቀኑ በማድረግ ጀምሩ። ያኔ እውነተኛው ጉዞ ይጀምራል። እናም ያኔ ነው የምትፈልጉት ስኬት የሚመጣው። ይህ ቪዲዮ አዲስ እይታ እንደሰጣችሁ ተስፋ አደርጋለሁ። ሐሳባችሁን ከታች በኮሜንት ስፍራ አጋሩን። እንደወደዳችሁትም አልጠራጠርም። ላይክ እንድታደርጉት፣ ሸር እንድታደርጉትና ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉት እንጠይቃለን። በሌላ ጠቃሚ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። በሰላም ቆዩ።